ሲያምርሽ የሚያምረው እያስጨርሽኝ ያለው አሁን እስካሁን ድረስ እየታገስኩ ያለው አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነስርዓት የተሻለ ሀሳብ አዳምጠኝ። ኖ ከዚህ የተሻለ ሌላ ሀሳብ አለ። እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የምትወጥ። ምናልባት ሜቢ አብራቢ እንክብካቤ ሰጡሽ ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና ፍቅር ሴት ልጅ እንድንከባከብሽ ፈቅድልኝ። ኧረ በእግዚአብሔር እሺ ና ቁጭ ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን ብቅመጥ መጀመሪያ አይደለም እንድታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው። ጊዜ ሰተሽ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ያምራላ። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ እውነት ምን ፍቅር መቅረት አልነበረበት። ለምንድነው በነበር የሚቀሩ? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ላና አብርሽ ታምሩ ነበር። አንድ ላይ የምትሆኑ ደስ ይለን ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። ምንድነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ከአሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ነገራቶች እዚህ ቤት እናሳ ሆናችሁ። ይሄ ፎቶ ትክክለኛ ፎቶ ነው እያልክ ነው? አይ ፎቶ አይደለም እያልኩኝ ነው። ፎቶማ ስለሆነ ነው። ይሄ ፎቶ ትክክለኛ ፎቶ ነው እያልክ ነው? አይ ፎቶ አይደለም እያልኩኝ ነው። ፎቶማ ስለሆነ ነው እያሳየሁሽ ያሉት። ይሄ አይ እኮ ነው። ያው እስቲ ለራስህ ይኸው ፈራው እንደምን መስለህ የተገናኛችሁት ኤአይ ሆናችሁ ነው ሆናችሁ እንዴ? አሁን እሳና ወይ ራሳችሁ ናችሁ። ሙድ እያስከለ ነው። እንዴት ነው ሙድ አትያዝ ነበር። እንዴት ነው በቦታው ያለ ሰው እያለ እነሱም ኤፍኤም ተናግሮ ይቅርታ አድርግልንና እንኳን የሚጠፋን ሰዎች አረዳይ ሁለታችሁ የሆነ ነገር እየፈጠራችሁ ነው። እኔ ራሴ ግራ እየገባኝ ነው። ዳኒ ምንድን ነው እየፈጠራችሁ ያላችሁ ነው? አይደለም ማለት እኔ ላይ ሚስጥር ያደረጋችሁት ነገር አለ? ሜሪ ፕሊስ እኔ በግልጽ ነገሩኝ። ማለት እኔ እናንተ መካከል እንደዚህ መፈጠሩ ልክ ነው ብዬ አላስብም። ከየት መታችሁ ነው? ምን አይነት ነገር ነው እንትን ያላችሁ ያላችሁ? ለምን እናንተ ናችሁ እንጂ እያደረጋችሁ ያላችሁ? ትናንትና ትገናኛላችሁ ልክ እዚህ ጋር ስትመጡ ግን እንደተጣላ ሰው አክት ታደርጋላችሁ። ከሀዲ የሆነ ሰው ነው ከሀዲ የሚያውቀው ሲጀመር። አንተ ከሀዲ ነህ እኮ። ስለዚህ አንቺም እኮ ኮምፕሊት ካርጉላች አካውንቷን የረታቶቻውን ኮምፕሊት ካርግ እናስነሳዋለን። ጠብቂ። እኔ አላደርግም። ይቅርታ አድርጉልኝና እኔ አላደርጋትም። ዝም በይ እስኪ አንቺ። ሰው ልጅ ሰላም ተመጣ በሰላም መሸኘት ነው በቃ። እናንተ አድርጉ፣ እኔ አልፈልግም። መብቴ ነው መሰለኝ። ራሴ ስልክ ላይ እሺ እናንተ ሌላ ዛሬ ኮሩታ መጥታለች። አምሮባታል። አመጣጡ አልወደድኩም። ለምን እነሱ አንድ ላይ አይገጫጩም? ትተአልተውም እንዴ? መገኘት አለበት። ስለዛሬ እንደ የራሱ ፎቶ ሰው ያየ እንዴት ኤዲት ነው? እቺ እኔ አይደለሁም ይላል ወይ? የስራ ጉዳይ ነው። ግዴታ ዘቻላ ላይ መገኘት አለበት። ቅመሟ ኮሜንቱ አሪፍ ነው። ከራሷ ጭንቅላት በፈጣሪ ውልቅ ያርግ። እኔ ደስ ያለኝ ማለት ነው እሷ እኛ ያመሰገነችው ቦታ ላይ ደስ ብሎኛል። ወይ አንተ ሰሚ ሁሉም ሰው ይቀየርብኛል ያለች እኮ ሁሉም ሰው ይቀየርብኛል አካባቢ ያሉ ግን አንድ ነገር አንድ ብቻ ነው የማይቀየረው። እናንተ የማይቀየረው ፈጣሪ ነው። ፈጣሪ ከፈጣሪ በታች እናንተ ፈጣሪ ሰጥቶኛል ማትቀየሩ እናንተን አመሰግናለሁ። እሱ ቦታንም አመሰግናለሁ። ሌላ ብትመጣም ቆንጆ ነው። ከዛ ደግሞ ግን አንድ ደግሞ መናገር ፈልጋለሁ። ትሰማላለች አውቃለሁ። ግን ይሄ መቼም አናደርገውም። ማሪ መቼም አንቀየርብሽም። እኔ ራሴን ወክዬ ስሞት ብቻ ነው አንቺ ነው እኛ እንቀየር። እናንተ አንድ ብቻ ፕሮፋይል የሚቀይሩ ሰዎች እኔ ይኸው ማንኪያ ይዣለሁ። ቪዲዮ ላይ ወጥቼ ያሳያቸዋለሁ ከፈለጋችሁ። ማንኪያ ይዤ ነው ያወራው ያለው። በዚህ ማንኪያ ናታች እኛ እያለን ማለት ነው። እኔ ሩትዬን በእኔ በህይወት እያለሁ ስሞት ብቻ ሩትዬ እኔም አልሰድባትም። ሩታ ፕሮፋይሉም አልቀይርም። እኔ እሄዳለሁ ዝም ብዬ እስከ መጨረሻ ያለ ዝም ብዬ ያለ እድሜና ጤና ነገር ተስራ የፈለገችውን ነገር ተስራ እኔ እንዳትቀረ እንጂ ብቻ አንቺ ሰላም ሆኝ አንቺን ሰላም እንጂ ትምጣ በስልኬን አስቀምጬ አይዋ እናንተ ሳናቅ እኮ እነሱ ሰማይ ወይ እኔ ብቻ ኧረ እንደው ወይኔ ዜድ ኤፍሬም ዜድ አንቺ ያው ቀይሩና ነው
ምን እንቀይር? እኔ ፕሮፋይሌ ወይ ፊንክች ወይ ንክች አልቀይርም ውዴ። እንደዚህ ብቻ እንደዚህ ገስት እንደምሰሩት አድርጌ ወይ ፊንክች ወይ ንክች የሶስታችሁ ፕሮፋይል እኔ ሩታ እኮ አድርጋ ነበር። አንቺ በዛን በጣም በዛን ይሄን ፕሮፋይል ያደረግነው በጣም ብዙ ሆነን ጊዜሩ መሰል የቀየረው በጣም በስተን ነበር። እንቀይር እንዴ? ሌላ እንቀይራለን። ምን ችግር አለ? እንቀይራለን። ፎቶ ሞልቷት አለሷ። እኔ ግን አልቀይርም። አምሮኛል ይሄ ፎቶ። አምሮብኛል። ወይኔ 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 በላችሁ ወይኔ በላችሁ ነበር ያደረገችው። አንዳንዶቹ እኮ ፎቶ ራሱ መነሳት አያውቁም እኮ። ከሩታ ተማሩ። ዝም ብላችሁ ጎትታችሁ እንዳታመጡ። ከሀይሚና ከሩታ ተማሩ። ምድረ ጋንድ እያሁላ ምድረ ኮተት ምድረ ኮተት ሙከየት ሁላ ባያቸው ምናችሁ አያምር፣ አነጋገር አያምር፣ አረማመድ አያምር፣ ምናቸው አያምር። እኔ ፈጣሪ የሚያመሰግነው ነገር እንኳንም የሩታ ደጋፊ ሆንኩ። መጀመሪያም ነበረ እኮ በፊትም እንኳንም አልሐምዱሊላህ። አላህ ለማመሰግነው በስህተት እንኳን የዝሙት ገዳፊ እንኳን አልሆንኩም። አልሐምዱሊላህ። እኔም እንደዚህ እንኳን መጀመሪያ ስነሳ አመሰግናለሁ። እንኳን ሩታ መጀመሪያ አወኳት። እንኳንም አወኳት። እኔ ግን ሰው ነው ያስታወቀ። እኔ አላውቃትም ነበረ። ጓደኛ ናት አስታወቀች። ከዛ ወደድኳት። እንኳን አስበሽዋል? የዝሙት ገዳፊ አይሶናይሽ በእናትህ እቺ ሴት ውድ 3 አመት ሙሉ አላወኩም አልሽ እንዴ? ወይ ነገደ እኔ አሁን ሩታ አሁንማ ቆይቻለሁ። 2 አመት ሊሞላ ነው። 2 አመት ነው መሰለኝ። እኛ 3 አመት ያመለጠ አጨብጭቡላት እንጂ አጨብጭቡላት ጋይስ አጨብጭቡላት እንጂ። ለምን እኔ መጀመሪያ እኔ ደግሞ ልንገራችሁ መቼ እንደ ሩትዬ የመጀመሪያ ጊዜ ዩቲዩብ ቻናል የተትመጣ የዛን ጊዜ ነው ያየኋት። ከዛ ትዝ ይለኛል ስክሪንሾት አደረኩና ፎቶዋን ፕሮፋይል አደረኩ። እኔ አዲስ አበባ ከመጣ በኋላ ነው ያየኋት። እንደገጠር ላይ ካየር አምጥቼ ነው እሷን ያየኋት። እኔ ከመቼ ጀምሬ ሩታ እንደወደድኩ ልንገርሽ። መጀመሪያ አዲስ አበባ ላይ የሰውዬ እህት ጋር ሰውዬን ሰፕራይዝ አላደረጉም? የሆነ ነጭ አፉፋ አድርጎ ምናምን እኮ የዛኔ እኮ ነው የመጡት። የዛን ጊዜ ነው ሩታ የመጣው። አብረን አንድ ወደ ነው የተዋወነው ያወናት። እኔ ደግሞ ፍቅርና አብሬሽ እና ሩትና ይሳቅ ከመጡ በኋላ ነው ከመጣ በኋላ ነው ቀጠልኩት። አንቺ አሁን እና እኔ ደግሞ መጀመሪያ የት መሰለሽ እሱ 50 ሺህ ነው 50 ሺህ ሰብስክራይብ እኔ ያየው እኮ አንድ አይነት ያስቀምጡ የበዙ እኛ እኮ ማለት ኤልዱ ከቡታጅራ ከአዲስ ቡታጅራ ሲሄድ ነው እኛ አወቀን። አንቺ እኮ ገና ነሽ። እኔ ገና ነው። ቆይ ላስረዳሽ። ደግሞ እሱ 50 ሺህ ሰብስክራይብ ነበር የዛን ጊዜ ልንገርሽ። 50 ሺህ ሰብስክራይብ ነበረ። ከዛ ታቡተጅራ አዲስ አበባ ሄዶ የሆነ ፕሮግራም አዘጋጅተለት ልደት ነው ምናምን እንኳን እንዴት አመጣህ የሚል ፕሮግራም አዘጋጅታለት። ከዛ በኋላ የዛኔ ሩታን አየኋት። ሩታዬ ብሎና ነፍታ ምናምን እያፈነደች ይሄንን የሚፈነዳው ማለት ነው። የዛን ጊዜ አየኋት።